ሰላም ተመልካቾቻችን፣ ዛሬ ይዘንላችሁ የመጣነው ርዕስ ሰዎችን ለምንፈልገው ነገር ለማሳመን የሚረዱን የስነ ልቦና ወይም የሳይኮሎጂ ክህሎቶችን ሲሆን ማድረግ፣ መሆን እና ማሳካት ለምንፈልገው ነገር ሰዎችን ለማሳመን የሚረዱንን እነዚህን የስነ ልቦና ክህሎቶችን የምናገኘው ከሳይኮሎጂ ነው። ታዲያ ሳይኮሎጂ ምንድነው? ሳይኮሎጂ የሰውን አስተሳሰብ፣ ባህሪ፣ ልማድ፣ ስብዕና፣ ስሜት፣ ተነሳሽነትና ሌሎችንም የሚያጠና ሰፊ መስክ ነው። ሰዎች የስነ ልቦና ብልጽግና እና ጥልቅ ግንዛቤ ማግኘታቸው ሰዎች ወደ ራሳቸው ድርጊት እንዲሁም ስለሌሎች የተሻለ ግንዛቤ እንዲያገኙ ይረዳቸዋል። ታዲያ ሳይኮሎጂን ተጠቅመን ሰዎችን እኛ ስለምንፈልገው ነገር ለማሳመን የምንችልባቸውን 9 የስነ ልቦና ጥበቦችን በቀጣይ በዝርዝር እናያለን። አንደኛ፣ ሰዎችን በስማቸው እና በማዕረጋቸው እየጠሩ ማናገር። ሰዎች የስማቸውን ወይም የማዕረጋቸውን ድምፅ በንግግር ወቅት መስማት ከምንም ነገር በላይ ይጣፍጣቸዋል ይለናል ዴል ካርኔጊ። በንግግር ውስጥ እያወራን ያለነውን የሰው ስም ወይም የክብር ማዕረጋቸውን መጥራት ምን ያህል እንደሚጠቅም ሲገልጽ እንዲህ ይለናል። ስማችን ወይም ማዕረጋችን የማንነታችን መካከለኛ ክፍል እንደመሆኑ ስማችን ወይም ማዕረጋችን ሲጠራ ለመኖራችን ዋጋ ስለሚሰጠን እኛም ስማችንን ወይም ማዕረጋችንን ለጠራ ሰው ዋጋ የመስጠት ሁኔታችን ከፍተኛ ስለሚሆን ሐሳቡም ወይም ፍላጎቱን የመፈጸም ተነሳሽነታችን ይጨምራል። ስለዚህ ይህ የስነ ልቦና ጥበብ እኛ ለማስፈጸም ወይ ለማሳመን የፈለግነውን ሐሳብ ወይም ፍላጎት ከምናወራው ሰው ላይ በፈቃደኝነት ለመጫን ይረዳናል። ሁለተኛ፣ የተናገሩትን መድገም ወይም ፓራፍሬዚንግ። በንግግር ወይም በጭውውት ወቅት እያወራን ካለነው ሰው ጋር ለማለት የፈለግከው ወይም አንተ እምትለኝ በማለት በጥያቄ አስመስሎ እሱ ወይ እሷ ያሉትን በቀጥታ መድገም በንግግር መካከል መልካም ሽግግር እንዲኖር በማድረግ እኛ እንደፈለግነው ይሆኑልን ዘንድ መጠቀም ካለብን መልካም የስነ ልቦና መንገዶች መካከል ዋነኛው ሲሆን ይህንን ስናደርግ በተናጋሪዎቹ መካከል ስለሚነጋገሩበት ሐሳብ የመረዳዳትና የመግባባት ስሜት ስለሚጨምር ውይይታችን ውጤታማ የመሆን ሁኔታው ከፍተኛ ይሆናል። በተፈጠረው ከፍተኛ ውጤት በመጠቀም እያወራን ባለነው ሰው ላይ መልካም ተጽዕኖ በማሳደር እኛ የፈለግነውን ነገር እንዲያደርጉልን ማሳመን እንችላለን። ሶስተኛ፣ በዝምታ ማስጨረስ። በንግግር ውስጥ ሰዎች የተሳሳተ ሐሳብ በሚሰነዝሩበት ጊዜ በዝምታ ማስጨረስ ጠቃሚ ነው። ለምን ቢባል ሰዎችን በንግግራቸው መካከል ስህተቶቻቸውን ጠቁመን ካስቆምናቸው ወይም ስህተቱን በግልጽ ከተናገርናቸው ሰዎቹ ድርጊቱን ግለሰባዊ በማድረግ ለክርክርና ራሳቸውን ለመከላከል ስለሚያነሳሳቸው መግባባት ይጠፋና ያልተገባ ስሜት ውስጥ ስለሚገቡ ሐሳቦቻቸውን እስኪጨርሱ ድረስ በዝምታ መጠበቅ ሰዎቹ ለምንና እንዴት እንደዚህ እንደተሰማቸው ለመረዳት ብሎም ከዛ በመነሳት አሳማኝ በሆነ ሁኔታ በጨዋነት የራሳችንን አቋም ለማብራራት ስለሚጠቅመን የተሻለ ውጤት ይኖረዋል። ስለዚህ በንግግር ወቅት በዝምታ ሐሳባቸውን ማስጨረስ ሰዎቹ ላይ መልካም ተጽዕኖ ስለሚኖረው እንዲሁም ሐሳባቸውን ለመረዳት ስለሚያግዘን የፈለግነውን ነገር እንዲያደርጉልን በቀላሉ ማሳመን እንችላለን። አራተኛ፣ መረዳታችንን በጭንቅላት እንቅስቃሴ መደገፍ ወይም ኖዲንግ። ከሰዎች ውለታን ወይም አንድ የምንፈልገውን ነገር እንዲያደርጉልን በፈለግን ጊዜ ንግግራቸውን ስምምነትን ወይም መረዳትን በሚገልጽ የጭንቅላት እንቅስቃሴ ወይም ኖድ መደገፍ ጠቃሚ ነው። ለምን ቢባል የስነ ልቦና ጥናቶች እንዳሳዩት ሰዎች በባህሪያቸው በሚያወሩበት ወቅት አድማጩ የሚያሳየውን የአካል እንቅስቃሴ ጉዳዬ ነው ብሎ ይከታተላሉ። ስለዚህ አድማጮቹም ተናጋሪው የሚያወራው ሐሳብ ባይገባቸው ወይም ባይረዱት እነሱ የፈለጉን ነገር እንዲፈጸምላቸው ግን ሐሳቡ የገባቸው ወይም የተረዱት አስመስለው ጭንቅላታቸውን ወደ ላይና ወደ ታች በማንቀሳቀስ የጠየቁት ነገር እንዲፈጸምላቸው የማድረግ ዕድላቸውን ከፍተኛ ያደርገዋል። አምስተኛ፣ እምቢ በማይሉ ፍላጎት መጀመር። በመጀመሪያ ማሳመን የምትፈልገው ሐሳብ ለሰዎች ለመፈጸም ቀላል በሆኑ ጥያቄዎች ወይም
ፍላጎቶች ጀምርና በሂደት አሳድጋቸው። ሰዎች አንዴ ሊረዱ ወይም ፍላጎትን ለመፈጸም ከወሰኑ ወይም ከተስማሙ ለራሳቸው ክብር ሲሉ ሐሳባቸውን የመቀየር እድላቸው አናሳ ነው። ስለዚህ ከዛ በኋላ ተለቅ ያሉ ጥያቄዎችን ብትጠይቃቸው የማድረግ ወይም የመፈጸም ሁኔታቸው በጣም ከፍተኛ ስለሆነ በሂደት ሌሎች ጥያቄዎችህን በማያሰለችና ጥበብ በተሞላ መልኩ ማሳመን የምትፈልጋቸውን ነገሮች መቀጠል ትችላለህ። ስድስተኛ፣ በደከሙ ሰዓት ጠይቅ። ጥናቶች እንዳረጋገጡት የሰው ልጆች በደከሙ ሰዓት ሌሎች ሰዎች በሚሰነዝሩት ሐሳብም ሆነ ጥያቄ ላይ የመስማማት ሁኔታቸው ከፍተኛ ነው። ይህ የሚሆነው በድካም ሰዓት ከአካላቸው በበለጠ የአእምሯቸው ጉልበት ስለሚቀንስ፣ በዚህ ሁኔታ ሆኖ የሆነ ነገር እንዲያደርጉልህ ብትጠይቅ በአብዛኛው ጊዜ እሺ ብሎ ቀጥተኛ መልስ ባይሰጡ እንኳን ቢያንስ ነገ አደርጋለሁ የሚል መልስ ታገኛለህ። ይህ የሚሆነው በሰዓቱ ለውሳኔ ማሰብ ስለማይፈልጉ ሲሆን ውጤቱም ሰዎች በተፈጥሯቸው ለቃላቸው የመታመን ሁኔታቸው ከፍተኛ ስለሆነ በቀጣዩ ቀን ያሉትን መፈጸማቸው አይቀርም። ሰባተኛ፣ የሰዎችን ባህሪ ማስመሰል ሚረሪንግ ሚሚክሪ። አንዳንድ ሰዎች በስብዕናቸው ሰዎችን በንግግር ወይም በእንቅስቃሴያቸው የማስመሰል ክህሎትን ይዞ የምናገኛቸው ሲሆን እነዚህ ሰዎች በአካባቢያቸው ያሉትን ሰዎች ባህሪ በማስመሰል በጣም የተካኑ ናቸው። እንደዚህ አይነት ሰዎች ሲገጥሙን እሱ እኮ ወይም እሷ እኮ እስስት ነው፣ እስስት ናት ባለማወቅ እንላለን። ግን ማወቅ ያለብን ይህ ባህሪ አውቀን ይሁን በፍላጎት ልንፈጽመው የምንችለው ትልቅ የሳይኮሎጂ ጥበብ ሲሆን ይህ የሌሎችን የአነጋገር እና የሌሎችን ባህሪያዊ ልማዶች አስመስሎ መድገም በትክክልና በሚገባ ቦታ ከተጠቀምንበት በሌሎች ወይም በባህሪው ባለቤቶች ዘንድ ተወዳጅ ስለሚያደርገን በቀላሉ ስሜታቸውን በመቆጣጠር ፍላጎታችንን እንዲፈጽሙልን ማድረግ እንችላለን። ስምንተኛ፣ በትልቁ አለም። ይህ መንገድ ከላይ ከተጠቀሰው በትንሹ በመጀመሪያ ከዚያ ደግሞ ወደ ትልቁ የሚሄድ መንገድ በተቃራኒው የሚደረግ ሲሆን እንደ ሁኔታ ወይም እንደ ሰውየው ባህሪ እየለዋወጥን ብንጠቀማቸው ሁለቱም መንገዶች የሚሰሩ መሆኑን ማወቅ ያስፈልጋል። በዚህ መንገድ በመጀመሪያ ከምትፈልገው በላይ አጋነት ትጠይቅና ከዛ በኋላ ወደምትፈልገው በማሳነስ ትጠይቃለህ። ይህ የሳይኮሎጂ ቴክኒክ ዘ ዶር ኢን ዘ ፌስ አፕሮች ይባላል። በዚህ መንገድ በመጀመሪያ ሰውየው በአብዛኛው የማይቀበለውን ከፍተኛ የሆነ ጥያቄ በመሰንዘር ትጀምርና እምቢ ስል ከዛ ቀለል ያለ ጥያቄ በመቀጠል ስትጠይቅ ሰውየው የመጀመሪያውን ጥያቄህን ስላላሟላ ወይም እምቢ ስላለ መልካም ያልሆነ ስሜት እየተሰማው እያለ በድጋሜ ከዛ ያነሰ ጥያቄ ስትጠይቅ እምቢ ለማለት ስለሚከብደው የመፈጸም ሁኔታው ከፍተኛ ይሆናል። በዚህም የምትፈልገውን ማግኘት ትችላለህ። ዘጠነኛ፣ ውለታ መቀበል ቤንጃሚን ፍራንክሊን ኢፌክት። ብዙ ጊዜ አንዳንድ ሰዎች ምክንያቱም በማናውቀው ሁኔታ ሲጠሉንና ሐሳባችንን ያለ ልዩነት ሲቃወሙ እናያለን። ይህ ሁኔታ በአጋጣሚ በሚገናኙ ሰዎች መካከል ከሆነ ብዙም ጉዳት ላይኖረው ይችላል። ነገር ግን በጉርብትና በሥራ ወይም በተለያዩ ማህበራዊ ግንኙነቶች በሚገናኙ ሰዎች መካከል ከሆነ ስለሚጎዳን እነዚህን ሰዎች በእነሱ መንገድ ሄደን መልሰን ከመጥላት ወይም ከመቃወም በተቃራኒው ቀላል ውለታን በመጠየቅ ልናቀርባቸው እና በሐሳባችን እንዲስማሙ ማድረግ የሚቻል ሲሆን ይህ የሚሆነውም ሰዎች ውለታ ወይም መልካም ነገር ሲያደርጉልህ ለተደረገልህ ውለታ ጥሩ ዋጋ እንደምትሰጠው ስለሚያስቡ ሊወዱ ወይም ሊያዝኑልህ ግድ ይላቸዋል። አንተም ይህን ቴክኒክ ተጠቅመ የምትፈልገውን ነገር ማግኘት ትችላለህ። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።